Salam vibers, salam traders. This is weekly fundamental analysis ለናንተ presented by vibe trading እናም በዛሬው weekly fundamental analysisአችን የምንመለከተው ስለ ቀጣይ ሳምንት የሚፈጠሩት ስለ ሲልቨር ስለ ጎልድ በተለይ በእነሱ አሴቶች ላይ አዳዲስ ትኩስ መረጃዎችም ስለወጡ ሲቀጥልም ዶላር እንዴት ነው ፐርፎርም የሚያደርገውና ማርኬቱ ብዙም ያልጠበቀው ማርኬቱ ብዙም ያያየ አይደለም ግን ሚስጥራዊ ነገር አላለች እዚ ሌሎ ካንድል ያለፈች ነገር ስለሷ ትርጉምም አንድ ላይ እናያለን make sure to subscribe make sure to like comment ሊንክ ኢን ዲስክሪፕሽን በመግባት ቴሌግራሜን ጆይን ማድረግ ትችላላችሁ ፈንዳሜንታል አናሊሲስ መማር ትችላላችሁ ከራሴ ዩቲዩብ ቻናል ማለት ነው እና ከመጀመሪያችን በፊት ፕሮፕ ፈርም በጣም በቺፕ ኒውስ አለው የሚያደርግ እናም በፔአውት የማይታሙት እና ጎት ፈንድ ትሬደርስ ኦፊሻሊ ስፖንሰር አድርገዋል ይሄን ቪዲዮ እና ሊንክ ዲስክሪፕሽን በማግኘት የክሪስማስ ቅናሽ ማግኘት ትችላላችሁ በቅናሽ በጣም የሚገርም ቅናሽ ነው ከሚያገርሱት ፕሮዳክት አንፃር እናም ደግሞ ላይቭ ትሬዲንግ ልግባ ካላችሁ ይቻላል ኤክስነስ አለ ኤክስነስ ላይቭ ብሮከሬጅ ምርጥ ብሮከሬጅ ነው ሊንክ ኢን ባዮ እና ዲስክሪፕሽን በመግባት መጠቀም ትችላላችሁ ይሄንንም ቻናል ሰፖርት እያደረጋችሁ ስለሆነ አመሰግናለሁ አሁን ወደ ዊክሊ አናሊሲስ በዚህ ሳምንት ቅድሚያ ባለፈው ሳምንት ምን እንደተፈጠረ እናያለን እና የባለፈው ሳምንትና የዚህን ሳምንት ለማገናኘት እንሞክራለን ባለፈው ሳምንት ቤዚካሊ የክሪስማስ ኢቭ አካባቢ ስለነበረ ሊኩዊዲቲ በጣም ቀንሶ ነበር ፕላስ ማርኬቱ ላይ ደግሞ ካታሊስት የሆኑ ዜናዎች ቀዝቅዟል ምክንያቱም ኢኮኖሚክ ዳታዎች የሚለቀቁት በዚህ ሳምንት ሳይሆን ላይክ ክሪስማስ በኋላ ያለው ሁለት ሳምንት በሙሉ ብዙ ዳታዎች አይለቀቁም ብዙ አዳዲስ ነገሮች ስለማይፈጠሩ for that reason እና for that instance ብዙ ማርኬቱ ላይ ሾኪንግ ነገር የለም unless if you look at silverን እንደምታዩት like ጥሶ ነው የሄደው ምንም በቃ እረፍት የለም it's just ዝም ብላችሁ ባይ ብትሉት ምናምን ሄዶ በቃ ቲፒያችሁን ስማሽ የሚያደርግ ሲቹዌሽን ነበረ ቀጥታ ሲልቨር ላይ ተፈጠረ የነበረው ሶ ኤክስፕሌን ለማድረግ እንሞክር ለምንድን ነው ሲልቨር እንደዚህ ኦል ታይም ሃይ የሰበረ የሄደበት ምክንያት ጎልድንም ጨምሮ አንድ ላይ ጎልድንም ጨምሮ ስንመለከተው የመጀመሪያው ሲልቨር ፕሮዳክሽን ሰርፕለስ የለም ኦር የዓለማችን ላይ ያለው ሲልቨር ከሚፈለገው ሲልቨር አንፃር ትንሽ ነው በጣም ፍላጎት አለ ሲልቨር ላይ በጣም ብዙ ፍላጎት አለ ቻይና መግዛት ትፈልጋለች ሳምሰንግ መግዛት ይፈልጋል እሱ ብቻ አይደለም BYD እኛ እዚህ መኪና ምን መልተው አዲስ የባትሪ ቴክኖሎጂ ያስተዋውቁ ነውና የሚያስፈልገው የሲልቨር አማውንት በጣም ብዙ ነው ሶ እነሱ በቀጣይ አመት 5 ሚሊዮን መኪናዎች ማምረት ይፈልጋሉ አስቡት 5 ሚሊዮን ማርኬት ሶ ቴስላ ማምረት ይፈልጋል ሳምሰንግ በቃ ጋይስ ምን ሲልቨር በቃ በጣም ኢምፖርታንት ኢሴንሻል የሚባል ኮምፖነንት ነው ያው በስልካችን ላይ አለ ፒሲያችን ላይ አለ የኒውክሌር ብትሉ በቃ ምን ልበላችሁ ኤኒቲንግ በጣም ክሪቲካል ኢንፍራስትራክቸር የሚባለው ሲልቨር ነው እና የሱ ፍላጎት በጣም እየጨመረ ነው ግን አቅራቦቱ ተመሳሳይ ነው ሶ ከአቅራቦት በላይ ፍላጎት ሲኖር ያው ፕራይስ እንዴት እንደሚሄድ ታያላችሁ ሶ ቤዚካሊ በዚህ ዴይሊ ታይም ፍሬም ለራሱ የምታዩት ነገር ነው አንድ ቀይ ካንድል ፕሪንት ሳያደርግ ዝም ብሎ የሄደበት ያለበት ምክንያት ለንደን ላይ ያለው የሲልቨር ማከማቻ አለው ታውቃላችሁ ለንደን ኮሜክስ ኤክስቼንጅ የሚባላል ሊትራሊ ሲልቨር ማከማቻ ጨርሷል ላይክ ሊትራሊ ሲልቨር በቃ ምን ሊበል ላይክ the volt is zero that's how the demand is like the demand በጣም ክሬዚ የሆነ ዲማንድ ነው ያለው እና በማርኬቱ ላይ ይሄንን ደግሞ እኔ በቴሌግራም ቻናል ሳምንቱ ሙሉ ሳወራ ነበር ላይቭ ላይ ሳምንቱ ሙሉ ስናወራ ነበር ጎልድንም በጣም ይወስደዋል ይሄንን ትሬድ የወሰዳችሁ there is nothing new አንደዛሳን እኛ በጣም ፕሪዲክት አድርገናል እንደውም ፕራይስ ታግ ያስቀመጥነው $100 ነው እሱን ለምን እንዳልኩኝ ወደፊትም እናያለን እና እንደምታዩት ዴይሊ ካንድሉ ለራሱ ከሰኞ ጀምሮ ማለት ይቻላል ላይክ በጣም ኤክስትሪምሊ ቡሊሽ ነበር ይህ ሰፕላይ ስላነሰ ነው ዲማንድም ስለጨመረ ነው ሁለተኛው ደግሞ ያው ከጎልድ ጋር ተመሳሳይ ነው ማወቅ ያለባችሁ ጎልድም የጨመረ ያለው ቀጣይ አመት ኢንተረስት ሬት ይጨምራል ጂኦፖለቲክስ ሃይ ሲሆን ጂኦፖለቲክስ እና ኢንተረስት ሬትም ሲጨምር ሲልቨርም ይጨምራል ጎልድም ይጨምራል ምክንያቱም
አንድ ማርኬት ላይ ነው ትሬድ የሚደረጉት። ምን ማርኬት ላይ? ኮሞዲቲስ ኤክስቼንጅ ማርኬት ላይ ማለት ነው። ሶ ዳትስ ዋይ የሲልቨር ኢትስ ላይክ ሹት እያደረገ ያለው በዚህ ሰሞን እና ይቀጥላል። ቀጣይ ሳምንት ሞስት ፕሮባብሊ ይቀጥላል። ምክንያቱም ዲቴል ውስጥ አልገባም። ዲቴል ውስጥ ከገባን ኢትስ ገና ቴክ ላይክ አንድ ሰዓት፣ እየቀለድኩ አይደለም። ሶ በጣም ሰመራይዝ ሳደርገው ዳት አማውንት ኦፍ ሪሰርች እና አናሊሲስ ለእናንተ ጎልድ ፍላጎት አለ አሁን ለራሱ ኢቭን የሳምሰንግ አንድ ሚስጥራዊ መረጃ ነው ሲባል፣ ሚስጥራዊ ሲባል ኢንሳይደር አይደለም፣ ብዙ አርቲክሎች ሲዘግቡ አላየሁም። ላይክ በጣም ዲፕ ውስጥ ገብቼ ነው ያገኘሁት እና ምን እንዳገኘው ልንገራችሁ። ቻይና ላይ የመጀመሪያው ቻይና ላይ ሲልቨር በ$80 የተሸጠ ነው። አሁን እኛ 79 ብሏል። በአንዴ ሹት ያደረገው አርብ ዕለት ያቺ ዜና ስለወጣች ነው እና ቅዳሜና እሁድ ዝግ ነበር። ያው ማርኬቱ እንትን አይልም። ሰኞ ሲከፈት ቻይና ላይ ሹት ማድረጉ አይቀርም። ሶ ምን መሰላችሁ? ሲልቨር ኤክስቼንጅ የቻይና ላይ አለ፣ ሻንግሃይ፣ ለንደን ምናምን አሉ። ላይክ ሲልቨር ትሬድ የሚደረግባቸው ኤክስቼንጆች አሉ። ሞስትሊ ሁሉም ፕራይስ ሴም ነው። ዲፍረንሳቸው አቫይላቢሊቲ ነው እንጂ ላይክ ለምሳሌ ሁሉም ጋር $10 ከሆነ ሁሉም ጋር $10 ይሆናል። ኢትስ ሴም። እሺ ላይክ ዶላር ሴም ይሆናል፣ ግን ላይክ $1-2 ልዩነት ኖርማል ነው። ግን አሁን ከ10 በላይ $10 ልዩነት ይመጣል። ይህ ማለት ኤክስትሪም ፍላጎት አለ። ማርኬቱ ዲማንዱ በጣም ጨምሯል። ይሄ ፑሽ ያደረገ ነው። የኤክስቼንጆች ላይ ዲፍረንስ አለ ማለት ማርኬቱ ክሬዚ እየሄደ ነው ማለት ነው። ሶ ይሄ ደግሞ ቅዳሜ ለታ አርብ ለታ ማታ ከማርኬት ክሎዝ በኋላ የሳምሰንግ በጣም ትላልቅ ኦፊሻሎች ሜክሲኮ፣ አስቡት፣ ሳምሰንግ ያለው ሳውስ ኮሪያ ነው። ከሳውስ ኮሪያ እስከ ሜክሲኮ ፍላይት ጀት አብርረው ቀጥታ ከሜክሲኮ ማይን የሚያደርጉት አሉ። ሜክሲኮ ላይ ሲልቨር ማይን የሚያደርጉት አለ። እኛ እዚህ ፎሬክስ ኮሞዲቲ ማርኬት ላይ እንደሌላቸው እናቃል። ከእናንተ ቀጥታ መግዛት እንፈልጋለን። ዳስ ክሬዚ ዲማንድ አስቡት። እዛ ኤክስቼንጅ ላይ እስከሚደርስ የማይጠብቅ ያህል ዲማንድ ነው ያለው። ለዛ ነው አርብ ዕለታም ሹት ያደረገው። በተለይ ሌሊት አካባቢ ሹት ያደረገበት ምክንያት ለዛ ነው። ያ ደግሞ ኦልሬዲ ፕራይስዲንም ስላልሆነ ሞስት ላይክሊ ያው ሳይኮሎጂካል ሌቭሎች ሲደርሱ ፎር ሹር ያው ፑልባኮችን ጠብቁ። አም ኖት ሴይንግ ግሪን ካንድል በግሪን ካንድል ይሆናል ያልኩ አይደለም፣ ግን ዩር ሲንግ ዘ ዲማንድ አያችኋ፣ ላይክ ሃው ክሬዚ ዘ ዲማንድ ኢዝ። እና ያ ደግሞ ጎልድንም ይጠቅመዋል። ጎልድም በሲልቨር ሃይፕ ሰዓት ላይ ጎልድም ይሄዳል። ምክንያቱም ዶስ ቦት አር ኮሞዲቲስ። ያ ዋን ቱ ዋን ባይሆንም ዳት ሰፖርት የሆነ የጎልድ ሙቭመንትን ሰፖርት ያደርገዋል። እና ጎልድ እና ሲልቨር ሞስት ላይክሊ ወደ ላይ ይሄዳሉ። ሶ ቀጣይ ሳምንትም ያ ይፈጠራል ተብሎ ይታሰባል። ግን ቀጣይ ሳምንትን በደንብ ሹር ላለመሆን የሚያስጠላው ነገር ሐሙስ ለታ ኒው ይር ነው እና ሂስቶሪካል ፓስት ዳታዎችን ብታዩ፣ ሂስትሪ ላይ በጣም ሄዳችሁ ብታዩ ሊኩዊዲቲ አት ቲነስት በጣም ሊኩዊዲቲ የሌለበት ሳምንት ነው የሚሆነው። ምክንያቱም ሰዎች ክሪስመስ እያከበሩ ነው። ትሬደሮች ቫኬሽን ይወጣሉ። ኢንስቲትዩሽኖች አግሬሲቭ መሆን ያቆማሉ። ኦልሬዲ ስሞል ፖዚሽኒንግ ነው የሚያደርጉት። ዶንት ፖዚሽን አግሬሲቭሊ ፖዚሽን ስሞል። በቃ ገባቸዋ። አስፈላጊ የሆነ አማውንት ነው ፖዚሽን የሚያደርጉት። ይገብቷቸዋል አይደል? ለዛ ምክንያት ማርኬቱ ቲን ነው የሚሆነው። ሶ ለዛ ደግሞ ቮላቲሊቲ ይመጣል። አሁን ምን መሰላችሁ፣ ስቶክ ማርኬትም ኦፐኒንግ ላይ ወይ ከባድ ሹት ያደርጋል ወይ ከባድ ሊወርድ ይችላል። ጎልድም ላይ አግሬሲቭ ሊሆን ይችላል። ለምንድን ነው የሚሆነው? ሊኩዊዲቲ የለማ። ኢናፍ ባየር እና ሴለር ከሌለ ፕራይስ ያው ፌር ቫሉን ለመፈለግ አግሬሲቭ የሆነ ሴታፕ ነው የሚያሳየን። ሶ ፕሮፕ ፈርሞችን ትሬድ የምታደርጉት ሪል አካውንቶችን ትሬድ የምታደርጉት እጅግ በጣም ብትጠነቀቁ ይሻላል። አድቫይዘብል እንደውም ትሬድ ባታደርጉ ይሻላል። አድቫይዘብል ምንድን ነው? ትሬድ ባታደርጉ ይሻላል። ለምን በለ ኤክስትሪምሊ ቮላታይል ነው የሚሆነው። ቮላታይል ስንል ሊኩዊድ እያልኩኝ አይደለም። ሊኩዊድ እና ቮላቲሊቲ ይለያል። ቮላቲሊቲ ማለት ስፓይክ ይኖረዋል ነው። ሊኩዊዲቲ ደግሞ በጣም ያነሰ ነው። ሶ በጣም ሊኩዊዲቲ እያነሰ ስለሆነ እናንተን ስቶፖት የማድረግ ፕሮባቢሊቲ በጣም ይጨምራል። ምሳሌ ልንገራችሁ። ቴንክስ ጊቪንግ የዛሬ ወር አርብ ለታ፣ ሐሙስ ለታ ማርኬት ዝግ ነበር በቴንክስ ጊቪንግ። ጎልድ አርብ ለታ እንዴት ነበር የተፈጠረው? ጎልድ ሰዎች ሁሉ እያለቃቀሱ ላይክ ሊትራሊ እንዲህ እየሄደ ሶ ያ ምን ያሳያል መሰላችሁ? ማርኬቱ በጣም ፍላክቹዌት ማድረጉ ያሳያል። ምን ያ ነው
የሆነ በዓል አካባቢ ሲሆን ማርኬት ሊኩዊዲቲ ያንሳል። ሶ ሊኩዊዲቲ ስለሚያንስ ፕሊዝ ትሬድ የምታደርጉትን ቀንሱ። ይህ ማለት ጌንም በጣም ይጨምራል፣ ሎሳችሁንም በጣም ይጨምራል። ሶ ቢ ፍሊፒንግ ኬርፉል። ቢ በጣም ማርኬቱ አግሬሲቭ የሚሆንበት ሳምንት ነው የሚሆነው ማለት ነው። እና ሐሙስ ለታ ማርኬት ዝግ ነው፣ ምክንያቱም እንኳን ለ2026 ዓመተ ምህረት በስናት ማድረሳችሁ። ግን ያው እኛ ሀበሻ ነን ደዝማተ እኛ ቀጣይ ሳምንት ነው አይደል ገና። ያ እንኳን ለገና ሳምንት በሰላም አደረሳችሁ። ኤኒዌይስ ሶ ጎልድ እና ሲልቨር በዚህ ምክንያት ነው ወደ ላይ በጣም የተተኮሱት ማለት ነው። ይሄንን ደግሞ በቴሌግራም ቻናሌ በጣም ብዙ ጊዜ አውርቻለሁ። በየቀኑ ላይ በመግባት ብዙ ጊዜ አውርቻለሁ። ቴሌግራምን እስካሁን ጆይን አላደረጋችሁ እኔ ምን ያመለጣችሁ ነው፣ ነፃ ነው። doesn't cost anything። ሊንክ ኢን ዲስክሪፕሽን ገብታችሁ ማየት ትችላላችሁ እና ባዮ ላይ። ሶ ይሄ ነው እና ሰኞ ለታ ማርኬቱ በደንብ እየጠበቀ ያለው ፎሬክስ ፋክተሪ ለራሱ የተሸወደበት አንድ ነገር አለ። እሱም BOJ ሰመሪ ኦፍ ኦፒኒየን ምን ማለት ነው? ምን መሰላችሁ? BOJ ሰመሪ ኦፍ ኦፒኒየን ምን ማለት እንደሆነ ልንገራችሁ። FOMC ሚቲንግ ታውቃላችሁ? ይሄ FOMC ሚቲንግ ግን ለጃፓን፣ FOMC ሚቲንግ ግን ለጃፓን ምን መሰላችሁ? የዛሬ 10 ቀን አርብ ለታ የዛሬ ሳምንት አርብ ማለት ነው። የዛሬ ሳምንት አርብ ወደኋላ የጃፓን ኢንተረስት ሬቷን ጨምራ ነበር። የዛኔ ኢንተረስት ሬቱን ሲጨምር ኮሚቴዎች አሉ ያንን የሚወስኑ ገባቸዋ። ኮሚቴዎች አሉ ኢንተረስት ሬት ይጨምር ይቀንስ የሚሉት። የነሱ አስተሳሰብ እንዴት ነበረ፣ ወደፊት የሚመጣውንም ኢንተረስት ሬት እንዴት እያሰቡ ነው የሚለውን ያሳያል። እናም እንደምትመለከቱት USD JPYን ብታዩ ኢንተረስት ሬት ዲፍሬንሻላቸው የጨመረ ነው። ማርኬቱ በጣም ዊግል እያደረገ ነው። እዚህ ጋር እንደምትመለከቱት ዊግል እያደረገ ነው በጣም። ያ የተፈጠረበት ምክንያት ኢንተረስት ሬት እነሱ እንጨምራለን እያሉ ነው። የጃፓን ኢንተረስት ሬት እንጨምራለን እያሉ ነው። on the other hand አሜሪካ ኢንተረስት ሬት እንቀንሳለን እያሉ ነው። ሶ የአንድ ሀገር ኢንተረስት ሬት እየጨመረ የሌላ ሀገር ኢንተረስት ሬት ሲቀንስ ኢንተረስት ሬት ዲፍሬንሻል ኦር የሁለቱ ኢንተረስት ሬት ልዩነት ይጨምራል። ሶ የሁለቱ ኢንተረስት ሬት ልዩነት ሲጨምር ኢት ፌቨርስ ኢንተረስት ሬቱ ዝቅ ወዳለበት ፌቨር ያደርጋል። ይህ ማለት እንደምትመለከቱት ጃፓን ኢንተረስት ሬት እንቀንሳለን ሲባል ወዲያውኑ ተመለሰ። ከዛ በኋላ ባንክ ኦፍ ጃፓን ሰውየው እኛ ብዙም አላወራም ኮሜንት አላረግም ሲባል ብለፍ ያደረገ ነው ሲባል ወደ ኋላ ተመለሰ። ከዛም ፋይናንስ ሚኒስተሯ ሊትራሊ አግሬሲቭሊ ፎሬክስ ማርኬት ላይ ፓርቲሲፔት እናደርጋለን ሲባል ተመለሱ። አሁንም ብሎ የሄደ ነው። ሰው ማርኬቱ ትንሽ ኮንፊውዝድ ነው። እዚህ ጋር USD JPY ላይ ትንሽ ኮንፊውዝድ፣ እዚህ ጋር ላይክ ደብሊው እየሰራ እንደዚህ ሬንጅ እያደረገ ያለበት ምክንያት ዴር ኖት ሹር ገባችኋ? ዴር ኖት ሹር ጃፓን ኢንተረስት ሬት ይጨምራል አይጨምርም የሚለው ሹር አይደሉም። እና ያንን ሹር የሚሆኑት አንድና አንድ መንገድ ነው። እሱም እቺ ዳታ ነው። እቺ ዳታ ሆኪሽ ናቸው ዶቪሽ ናቸው፣ ኢንተረስት ሬት የመጨመር ፕሮባቢሊቲያቸው እንዴት ነው የሚለውን ያሳየናል። ሶ ሆፕፉሊ ሞስት ፕሮባብሊ አሁንም የማወራን እኔ በፕሮባቢሊቲ እንድትወስዱት እሺ። እኔ ሁሉ ነገር በአንዴ እንትን አለ ፕሮባቢሊቲ ስሉት ሞስት ፕሮባብሊ በባንክ ኦፍ ጃፓን ዳይሬክሽን ያሳያል ብዬ አስባለሁ። ሶ ከዚህ ላይ ምንድን ነው የምንጠብቀው? ያው ጠዋት ከእንቅልፌ እንደተነሳው ለእናንተ የምሰራው አናሊሲስ ይሄ ነው። ወዲያውኑ ተነሳው ቴሌግራም ላይ የምጽፎችን ሶ ቴሌግራም ላይ በጣም አክቲቭ ሆኑ። አም ሴይንግ ቴሌግራም ፕሊዝ ሊንክ ኢን ዲስክሪፕሽን። እኔ በየጊዜው ላይቭ ገብቼ ያንን ማስረዳት ስለሚከብደኝ ወዲያውኑ በአማርኛ አናሊሲስም ሰርቼ ስለሚ ሊንክን ባዮ የገባችሁ እንትን በሉ። ግን እዚህ ላይ ሆክሽ ከሆኑ ኢንተረስት ሬት መጨመር እንፈልጋለን ካሉ USD JPY ይወርዳል። ግን ዶቪሽ ከሆኑ እዚህ ጋር ይሄ ሹት ያደርግና እስከ 160 አካባቢ ይሄዳል። ከዛ ማርኬቱ ፎርስብሊ ይሄ ሴንትራል ባንኮች ኢንተርቪን ያደርጋሉ ማርኬቱ ላይ። ያ ሌላ አዲስ ቶፒክ ነው፣ እሱም ወደፊት እናወራለን። ከዛ ክሬዚ ቮላቲሊቲ እናያለን። ሶ ፕሮፐርም ለማለፍ ምናምን USD JPY አሪፍ ሲቹዌሽን ነው፣ ምክንያቱም ፕሪዲክትብል ቮላቲሊቲ ማርኬቱ ላይ እያመጡ ስለሆነ እሱን እናያለን። እሺ እንቀጥል። ሶ ማርኬቱ እዚህ ጋር ቢጫ ነው ብላችሁ እንዳትተው። ዲስቲንግ ማርኬት በጣም ፎከስ ያደርጋሉ። ደግሞ USD JPY ብቻ አይደለም አፌክት የሚያደርጉ ክሪፕቶ ኢንዲሲስ ኤቭሪቲንግ እንትን አንደር ደ ሳን BOJ አፌክት ያደርጋል። ለምን መሰራችሁ? ኢንተረስት ሬት በጣም ቺፕ ነው።
ጃፓን እና ያ ኢንተረስት ሬቱን ከጨመሩ ሰዎች ኬሪ ትሬድ ያደርጋሉ። ይህ ማለት ለምሳሌ ጃፓን ላይ ምን መሰላችሁ ልንገራችሁ እዚህ ጋር ጃፓን ላይ ኢንተረስት ሬቱ ስም መሰላችሁ 0.75 ነው። ሶ ጃፓኒስ ባንክ ላይ ብትሄዱ ምናምን ቢያንስ 1% ነው ቢበዛ በጣም በቃ ቺፕ ነው ብር ቺፕ የሌለ ርካሽ ነው ብር ስትበደሩ አስቡ 0.75% እና አሜሪካ ላይ ስትሄዱ ደግሞ 4% ነው የምትበደሩት ሚኒመም ማለት ነው 4% ነው ኢንተረስት ሬት። ሶ የቱ ጋር ትሄዳላችሁ? የባንክ ኦፍ ጃፓንን በርካሽ በቃ ከ1% በታች ትበደሩና ዶላር ላይ ሄዳችሁ ኢንቨስት ታደርጋላችሁ 4% ለማግኘት that's called carry trade። ሶ ሰዎች በአመታት ብላችሁ ያዙት ለረጅም ጊዜያት ቀጥታ ጃፓን ላይ ሄዱና በብር በርካሽ ተበድረው ወደ ሪስኪ አሴቶች እነ ቢትኮይን እነ ስቶክ ምናምን ኢንቨስት ያደርጋሉ። ሶ ኢንተረስት ሬታችንን እንጨምራለን ምናምን ብሎ በጣም ብዙ ሰው ማውራት ከጀመረ ቢኦጄ ይሄ የሚያሳየው ጠዋት ኦፐኒንግ ላይ ሬድ ካንድል ልታዩ ትችላላችሁ። ስቶክ ኢንዲሲስ ላይ ሬድ ካንድል ልታዩ ትችላላችሁ። ቢትኮይን ላይ ሬድ ካንድል ልታገኙ ትችላላችሁ። ዶላር ሪላቲቭሊ ሊጠነክር ይችላል። ሶ ኦፐኒንግ ካንድል ኢስ ላይክ በጣም ማርኬቱ አሰፍስፎ የሚጠብቀው ይሄን ነው። አሰፍስፎ የሚጠብቀው ይሄን ነው። ቢኦጄ ሆኪሽ ከሆኑ ቺፕ መኒ ይጠፋል ማለት ሪስኪ አሴቶች ጎልድንም አፌክት ሊያደርገው ይችላል። ግን የጎልድና የእንትን ትንሽ ለየት ያለ ነው። አሁን ስለሱ እንገባለን። ጎልድን በደንብ አትጠብቁ። ሲልቨርን አጌንስት ለመሄድ አትሞክሩ። ግን ኢንዲሲስ ላይ ሬድ ካንድል ድንገት ብታዩ እንዳደነግጡ ኦር ክሪፕቶ ላይ ሬድ ካንድል ብታዩ እንዳደነግጡ ማለት ነው። ሶ ያንን ለማለት ነው። እኔ ደግሞ አታስቡ ቴሌግራም ላይ ወዲያውኑ ሪል ታይም አናሊሲስ እየሰራ ካስፈለገም ላይቭ እየገባን ስለምናወራ ይሄ የሚያሳስብ ጉዳይ አይደለም። ሶ ሊኩዊዲቲም ያነሰ ነው። ኦይል ላይ ኢንቨስት የሚያደርግ ሰው በጣም ዜሮ ቤዚካሊ ስለሚባል ስለ ኦይል አናወራ አታስቡ። ግን ማክሰኞ ለታ 4 ሰዓት ላይቭ በዚህ ቻናል አይቀርም። ለምን? ኤፍኦኤምሲ ሚቲንግ አለ። ሶ ኤፍኦኤምሲ ሚቲንግ ምንድን ነው ካላችሁ ቫይብ ላስረዳችሁ። ሶ የዛሬ 2 ሳምንት ኢንተረስት ሬት አሜሪካን አናውንስ አድርጋ ነበር እና በ0.25% ቀንሳ ነበር። የዛኔ ሲቀንሱ 9 ቮቲንግ ሜምበሮች አሉ። 9 የሚወስኑ ኢንተረስት ሬት ይቀነስ ኢንተረስት ሬት ይጨመር የሚሉ ማለት ነው። 9 ሜምበሮች አሉ። ሶ እነሱ 9 ሜምበሮች 12 ሜምበሮች አሉ እና የእነሱ አስተሳሰብ እንዴት ነበረ? የትኛው ይቀነስ ብሏል፣ የትኛው ይጨመር ብሏል የሚለው የሚታየው ከዚች ነው ኤፍኦኤምሲ ሚቲንግ ላይ ነው። ሶ ይሄ የጃፓንን ሰኞ እናገኛለን። ሌሊት 8 ሰዓት ነው። አሁን ዛሬ ሌሊት 8 ሰዓት ተኩል እሱን እናገኛለን እና የኤፍኦኤምሲ ሚቲንግ ደግሞ ማክሰኞ ማታ 4 ሰዓት ላይ ላይቭ አይቀርም። እዚህ ቻናል ላይ ተጋብዛችኋል ሁላችሁም። እሱ ዲፕሊ አናሊሲስ አድርገን ዶላር የሚጠነክርበት ኦር የሚቀንስበት ጎልድን ሲግኒፊካንትሊ አፌክት የሚያደርግ ዳታ ስለሆነ ሜክ ሹር እንዳትቀሩ፣ ምክንያቱ በጣም አስፈላጊ ነው እና እዚህ ያላችሁ እስቲ ታፕ እና ሼር እያደረጋችሁ እስቲ ከ10,000 በላይ ላይክ እንግባ እንቀጥል። ሶ እና የመጨረሻው የ2025 የመጨረሻ ዳታ ከዶላር ሳይድ የሚለቀቀው ምንድን ነው ካላችሁኝ አንኤምፕሎይመንት ክሌምስ ነው ማለት ነው። አንኤምፕሎይመንት ክሌምስ ማለት በየሳምንቱ የሚወጣ የዶላር ዳታ ነው። እሱም ምን ያሳያል መሰላችሁ? በዚህ ሳምንት ውስጥ አንኤምፕሎይመንት ቤኔፊት ስራ አጥተው በቃ ስራ አጥቻለሁ ብሎ ፎርም የሞሉ ሰዎች ማለት ነው። ስራ አጥቻለሁ ብሎ ብዙ ሰው ስራ አጥቻለሁ ብሎ ፎርሙ ከሞላ ኢኮኖሚ እንደተዳከመ ያሳያል። ግን ትንሽ ሰው ፎርም ከሞላ ያው ስራ አለ፣ ስራ የተሰራ ነው፣ ጥሩ ነው የሚባል ዜና ስለሚመጣ ዶላር አፕሪሺየት ያደርጋል። ሶ እሱ ከሰዓት 10 ተኩል ላይ ይለቀቃል። ማክሰኞ ከሰዓት 10 ተኩል ላይ ማርኬቱ በደንብ ፎከስ አያደርገው ንገራችሁ። አሁን ይሄ ሬድ ካንድል ስለሆነ ያው የስ ሬድ ካንድል ነው አትበሉ። ማርኬቱ ብዙም ፎከስ አያደርግም። ለምን መሰላችሁ? ብዙም ፎከስ የማያደርግበት ምክንያት አንድ ሐሙስ ኒው ይር ነው። ለዛ ትሬደሮች ከትሬዲንግ ዴስካቸው በጣም ይርቃሉ። ሶ ኢትስ ኖት ቢግ ዲል። ማርኬቱ ኦልሬዲ ፕራይስድ ነው። ቢፈጠርም የሆነ ማይሆን ሾክ ነው። ሶ አይ ሃይሊ አድቫይዝ ዩ ኖት ቱ ትሬድ ላይክ በጣም ኤክስፒሪየንስ አለኝ። ኖ ትረስት ሚ ብሮ ትረስት ሚ። ሊኩዊዲቲ በጣም ነው የሚያንሰው።
ትሬድ ቤዚካሊ ሪቴሎች ነው እኛ ነው ትሬድ የምናደርገው። ኢንቨስተሮች they are like enjoying on their yachts የሆነ drinking their whiskey enjoying ስለ 2026 እኔ ይሄን ፖርትፎሊዮ እንደዛ ነው የሚያወሩት እንደኛ እንትን ሶ ይሄ ሳምንት ሊኩዊዲቲ የለም ስቶፕ ሎሳችሁን ተጠንቀቁ እሱን አስጠንቀቅ ያለው ግን አንኤምፕሎይመንት ክሌምስ ብዙ ማርኬቱ የጠበቀ ስላልሆነ ሾክ አይፈጠርም or small እንትን ቢፈጠር most likely small directional movement እንደ ጎልድ ባለፈው ሳምንት አንኤምፕሎይመንት ክሌምስ ሲላቀቅ እንደ ጎልድ like small directional movement ነው የሚሆነው small directional movement it's not የሆነ crazy የሆነ movement አጠብቁ ገባችሁ crazy የሆነ movement አጠብቁ እና ሐሙስ ለታ ምን ታረጋላችሁ መሰላችሁ ሐሙስ ለታ ሜታ ትሬደራችሁን ትደልታላችሁ or ብሮከራችሁን ትደልታላችሁ የሚያቀበጣብጣችሁ ሰዎች ማለት ነው እና ስልካችሁን ካስፈለገም ተወረውራላችሁ ከዛ በኋላ ቺል ማድረግ ለምን ማለት ፈልጌ ነው ኢንጆይ ኢትስ ኒው ይር ትሬድ እንኳን ላድርግ ብትል ማርኬት ኦፕን አይደለም like there will be people like on God ማለት ነው on God please it's new year chill but አንዳንድ ሰዎች አሉ በጣም የሚያቆጥብጣቸው like liquidity በጣም አነሰ ነው please trade ስታደርጉ ተረጋጉላል but no they are like no የግድ ትሬድ ካላደረኩም እሱን ተረጋጉ እግዚአብሔር ተረጋጉ የምሬን ነው እሺ so ሐሙስ ለታ ማርኬት ዝግ ነው ሄደ አያትን ጠይቅ ፍቅረኛም ካለ ፍቅረኛ ጋር ምናምን እሺ no offense እሺ በደንብ ፈታ ብዬ እንደነገርኳችሁ ነው so ታውቃላችሁ ራሳችሁን ታውቃላችሁ የትሬድ ሱስ ያለባችሁ ታውቃላችሁ ራሳችሁን MT5 ሲጀምር ይሄን ሳምንት መደለት አለባችሁ ግን ፕላናችሁ ውስጥ ከሌለ ያው ሐሙስ ለታ ብትፈልጉ ማታገኙ በተለይ አርብ ለታ ምን መሰላችሁ ብዙ ኢኮኖሚክ ዳታ ይመጣል ልትሉ ትችላላችሁ ግን አንድ የአርብ ለት ሊኩዊዲቲ ታውቃላችሁ ያነሰ ነው ሁለት ከዲሴምበር በኋላ so it's really advisable to just not trade so እዚህ ጋር ለምን ታስጨንቀኛለህ ያለው ኤክስ ትሬደር አንተን እያወራሁ ነው yes አንተን እያወራሁ ነው ኦቨር ትሬድ ማድረግ አያስፈልግም ይሄን ሳምንት ቺል ማለት ትችላለህ thank you anyways so ትንሽ ደስ ይበላችሁ ሞቅ ላድርገው ብዬ ነው እና ይሄ ነው so በርግጥ አርብ ለታ ላይ ብዙ ዳታዎች ይመጣሉ በርግጥ አርብ ለታ ላይ ትንሽ በዛ ያለ ዳታዎች ይመጣሉ ለምን መሰላችሁ በዛ ያለ ዳታ የሚመጣው እዚህ ጋር ማለት ነው ወንድምና እህቶቼ አንድ ከፓውንድ ሳይድ ላይ ዳታዎች ይለቀቃሉ ልክ እነ HPI እነ መኒ ሰፕላይ ማኒፋክቸሪንግ PMI ግን ማርኬቱ ያንን ብዙ ማተኩሪያ ያዩ ከካረንሲ ማርኬት አንድ ሊኩዊዲቲውን ስለሚያንስ ሁለት የሎ ፎልደር ናቸው ሶስት ሾኪንግ ዳታ የሚጠበቅ የለም ከነዚህ እዚህ ጋር ይታያቸዋል ቆይ ሶሪ ቺኛዋን ከነዚህ ዳታ ውስጥ ሾኪንግ ዳታ የለም ከነዚህ ውስጥ ማለት ነው ሶ ግን ሎንግ ተርም ፕሮጀክሽን ያሳያል ያንን እኔ ደግሞ መቼ መሰላችሁ የዛሬ ሳምንት እሁድ ዊክሊ ፈንዳሜንታል አናሊሲስ ላይ የእያንዳንዱን ካረንሲ ቴብል አውጥተን ስለምናይ እሱ ላይ ማተር ያደርጋል ኦፍ ኮርስ ግን ከዛ ሌላ ብዙም እንትን አይሉ ሶ ጀነራል ምክር ለትሬደሮች ይሄ ሳምንት ይብራባችሁ ላይክ ለትሬድ አሪፍ ነው የምለው ሰኞ ምናልባት ይሄ ሰኞና ማክሰኞ ይሄ ትንሽ ኮምባይኑ የኤፍኦኤምሲ ሚቲንግ እና የባንክ ኦፍ ጃፓን ሰመሪ ኦፍ ኦፒኒየን ትንሽ አሪፍ ነው ላይክ ትሬድ ለማድረግ ግን ያለ ፈንዳሜንታል እውቀት ካላችሁ ቴክኒካላችሁ ላይ ብቻ ፎከስ ብትደረጉ ለምን መሰላችሁ ቴክኒካል ቤዝድ የሚሆነው አብዛኛው በሊኩዊዲቲ ነው ኦር አብዛኛው የቴክኒካል ህጎች እኛ የምንከተለው በኖርማል ማርኬት ላይ የመጡ ሲባል ኖርማል ትሬድ የሚደረግበት ሊኩዊዲቲ ላይ የመጡ ናቸው የምታዩትን ሌቭል ሪስፔክት ላይ ያደርግላችሁ ይችላል ምክንያቱም ሊኩዊዲቲ የለም ፕራይስ ፍለጋ ስፓይክ ሊፈጠር ይችላል እና እናንተን ሊያወጣ ይችላል ሶ ያለ ማለት ነው ሲልቨር በዚህ ሳምንት ላይ በጣም ቢግ ፖቴንሻል አለው ብዬ ካረንትሊ የምናገረው እሱ ነው ዶላር ቤሪሽ ቱ ሬንጂንግ ነው ምክንያቱም ብዙም አዲስ ነገር የለም ስለ ሲኦቲ ሪፖርት እናወራ ጥሩ ሲኦቲ ሪፖርት ላይ ያየሁት
ኮሚትመንት ኦፍ ትሬደርስ ምን አለ መሰላችሁ ቢግ ኢንስቲትዩሽኖች ማለት ነው ሲልቨር እና ጎልድን ሄጅ እያደረጉ ነው ሲልቨር እና ጎልድ ላይ ሎንግ እየከፈቱ ነው አብዛኛው ያ ሲልቨርን ቡሊሽ አደረገዋል ጎልድንም ቡሊሽ አደረገዋል አንለስ ዴር ኢዝ ቴክኒክ ያው አዲስ ኔና መሀል ላይ ካልመጣ በስተቀር ማርኬቱ ላይ they are overall bullish እና የእንትን S&P 500 ላይ they are neutral to bearish ኢንስቲትዩሽኖች እና ቢግ መኒ ስማርት መኒ ኒውትራል ቱ ቤሪሽ ናቸው ሶ ያም የሆነበት ምክንያት ብዬ ያስባለው ባንክ ኦፍ ጃፓን ሰመሪ ኦፍ ኦፒኒየን ላይ ትንሽ ሆኪሽ ቶን ይመጣል ተብሎ ስለሚታሰብ ሜቢ ፎር ዳት ገባችኋ ወደፊት አስበው ፖዚሽን እያደረጉ እሱን እንትን እናያለን ግን ኮሚትመንት ኦፍ ትሬደር ሪፖርት ላይ አሪፍ የምናየው አሪፍ ሎንግ ያለው ኢንስቲትዩሽኖች ሲልቨር ሎንግ ያደረጉ ነው እና ፈንዳሜንታል ሲልቨርን በጣም እስካሁን ሰፖርት ያደርጋል ኢትስ አንደር ቫሉድ $100 this is my analysis my prediction ብዬ አስባለሁ ሶ አዲስ ነገር እሱ ነው make sure to join my telegram link in bio አለ link in description plus cheap አሁን ዲሴምበር ነው ትሬድ አታርጉ ግን በዲስካውንት ፕሮፕ ፈርም መግዛት ከፈለጋችሁ የኔ ሊንክ ኢን ዲስክሪፕሽን ባዮ ላይ አለ የጎት ፈንድ ትሬደር በጣም በርካሽ ኒውስ አለው የሚያደርጉ ኢኩዊቲ ኤጅ እኛን እንዴት እንደተጫወተ እናውቃለን ሶ I don't want to talk about them ግን በእንደነሱ አይነት ፕራይስ ኦልሞስት $17 ለ5K አካውንት that's the same ግን ኒውስ አለው ያደርጋሉ crazy I know so ያንን የምትጠቀሙ ዲሴምበር ቶሎ ያለቀ ስለሆነ ፕሊዝ ያንን ቼክ አድርጉ ፕላስ ላይቭን ትሬድ ማድረግ ከፈለጋችሁ የኤክስነስ ሊንክ ስላለ ባዮ ላይ ተጠቀሙ ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ያላደረጋችሁ ላይክ ሼር ያላደረጋችሁ ሼር ስላለ በጣም አመሰግናለሁ ስለተከታተላችሁ this is weekly fundamental analysis ወዳችኋለሁ